ሌላኛው አስደንጋጭ መልእክት ከገዳም አባቶች መጥቷል። በኢትዮጵያ ምድር ሆኖ የማያውቅ እጅግ አሰቃቂ የሆነው መከራ ሊፈጸም ጥድፊያ ላይ ነው። በተጨማሪም አንዲት ከተማ ሙሉ ለሙሉ ትቃጠላለች። ይህች ከተማ ስትቃጠልም 3000 ሰዎች ይህችን ምድር ይሰናበቷታል። ሰላም እንዴት ናችሁ ውድ ተከታታዮቻችን? ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። በተጨማሪም ይህ መልእክት ለሌሎች እህትና ወንድሞቻችን እንዲዳረስ ቪዲዮውን ላይክ እና ሼር እያደረጋችሁ እንድታዳርሱ በአክብሮት እንጠይቃለን። ኢትዮጵያ ለሺህ ዘመናት ስጠብቀው ወደ ነበረው ትንሳኤዋ የሚያንደረድራት ወይም የሚያደርሳት ቢሰፈር አላልቅ ያለውና መልኩን እየቀያየረ የሚጎበኛት ችግር፣ ሐዘንና መከራ መሆኑን እኚሁ አባቶች ይናገራሉ። እነዚህ መልእክተኞች ከ2012 ጀምሮ ለተከታታይ 4 ወይም 5 ዓመታት ታላቅ መከራን አገረ ኢትዮጵያ እንደምታስተናግድ የተናገሩ ሲሆን መልእክቶቹም በተነገረላቸው ጊዜ አንድም ሳይቀር ተፈጽመዋል። ቀሪዎቹ ደግሞ ሊፈጸሙ ጊዜያቸውን በመጠባበቅ ላይ ናቸው። ትውልዱ ግን ይህንን ሰምቶ ከብደቱ መለስ ከክፋቱ ቆጠብ በማለት ጥንቃቄ ከማድረግ ይልቅ በስማ በለው ብቻ የደረሰውን አጥፈውና ግደለውን እንደ ፋሽን ተከትሎት በመሄዱ በክፋት ገመድ ተጠልፎ ወድቋል። ወድቆስ መቻ በቃ። በመልእክተኞቹ ላይ መቀለድ፣ መልእክቱን የሚናገሩት ላይ አላስፈላጊ ቃላትን መወርወር፣ በጎ ነገር የሚታያቸው እንዳይደሉም አድርጎ ማሰብ፣ በመልእክቶቹ ላይም መዘባበት፣ ሰውን ማስጨነቅ የሚወዱ አድርጎ መውሰድ ደግሞ ሌላኛው ከባድና አስቸጋሪ የዚህ ትውልድ በሽታ ነው ይላሉ። የሰው ልጅን በመከራና በእንግልት መቅጣት የእግዚአብሔር ፍላጎት አድርገው የሚያስቡት ኢአማንያን እጅግ በርካታ ናቸው። ቅዱሳንና የበቁ አባቶችን ምክንያት አድርጎ እግዚአብሔር የሚነግረንን መልእክቶች ያናንቃሉ። እግዚአብሔር የሰው ልጅን ሕግና ስርዓት አበጅቶ ነው በፍቅር የሚያስተዳድረው። የሰው ልጅም ይህንን ሕግና ስርዓት ሲጥስ ይቀጣል። ሆኖም ግን የእግዚአብሔር ምሕረት ታላቅ ነውና ምሕረቱም ከመዓቱ ይበልጣልና ምንም ያክል የሰው ልጅ ይህንን ሕግ ቢጥስ ከሚመጣበት መከራና እንግልት ይተርፍ ዘንድ የተለያዩ መልእክቶች ይላኩለታል። እነዚህ መልእክቶች ለገባውና ቆም ብሎ ላስተዋለው ንስሐ እንዲገባ ምልክት ይሆኑለታል፣ ጊዜንም ይገዙለታል። በታላቁ መጽሐፍ በመጽሐፍ ቅዱስ ውስጥ ለአባታችን ኖህና ለነብዩ ዮናስ የደረሱት መልእክቶች ከዚህ ዘመን የተለዩ አይደሉም። ታዲያ በዚህ ዘመን የተነገረው መልእክት ምን ነበር ቢሉ ነብዩ ዮናስ የነነዌ ሕዝቦች ከመቅሰፍት የሚተርፉበትን ታላቅ መልእክት እንዲነግር የተላከ ነበር። የነነዌ ሕዝቦችም ከንስሐ በቀር ምንም እንዲያደርጉ የማትጠይቀውን ታላቅ መልእክት ከልባቸው በማኖር ከተናናሽ እስከ ታላላቅ በራሳቸው ላይ አመድ ነሰነሱ። አባታችን ኖህም ቢሆን ምድር በኃጢአት ተዘፍቃ ስትጨመላለቅ ከውቅያኖስ ውስጥ ወድቆ እንደተገኘ መርፌ በዚያ ክፉ ዘመን የተገኘ ታላቅ የእግዚአብሔርን ሕግጋት ጠባቂ ውድና የተከበረ ብርቅ ሰው ነበር። ታዲያም እግዚአብሔር ምድርን ከኃጢአቷ ብዛት በንፍርዋ እንደሚያጠፋትና ከዛ የጥፋት ውሃ ለመትረፍ የሚያስችለውን ታላቅ መርከብ እንዲሰራ ታዘዘ። ኖህም የአምላኩን ቃል ተቀብሎ ከጥፋት ውሃ ጥቂት ዓመታት ቀደም ብሎ መርከቡን ሰርቶ አጠናቀቀ። ኖህ ይህንን መርከብ ሲያነጽ ሰዎች ይዘባበቱበት ነበር። ይመጣባቸዋል በተባሉት መቅሰፍት ላይም ይቀልዱ ነበር። እንግዲህ ኢትዮጵያውያንም እየወንን እያደረግን ያለነው በኖህ ዘመን እንዳሉት ሰዎች እንጂ እንደ ነነዌ ሕዝቦች ልባችንን ወደ እግዚአብሔር መልሰንማ ለማሰብም ሆነ ለመሆን ምንም እቅድና ፍላጎት ያለን አይመስልም። ውድ ተከታታዮቻችን በዛሬው መርሃ ግብራችን መምህር ሰለሞን ተሾመ በተለያዩ የማህበራዊ ጣቢያዎች ላይ በመቅረብ ያስተላለፉትን መልእክት እነሆ። መምህሩ ከዚህ አስቀድመው ያስተላለፏቸው መልእክቶች አንዳች ሳይቀሩ እየተፈጸሙ ይመስላል። ውዲቱ ሀገር ኢትዮጵያ በተለይ ከ2012 ዓ.ም ጀምሮ የምታስተናግዳቸውን መከራዎች በተለያየ ጊዜ የተናገሩ ሲሆን ከነዚህ መልእክቶች አብዛኞቹም ተፈጽመዋል። መልእክቶቹንም የሚቀበሉት በሱባኤ በሚያሳልፉባቸው ታላላቅ ገዳማት ውስጥ ነው። መምህሩ ነብይ ወይም ሰባኪ እንዳይደሉ ደጋግመው ይናገራሉ። ኢትዮጵያም የእርስ በርስ ጦርነት ውስጥ እንደምትገባም አስቀድመው እንደተናገሩ
የሚገልጹት መምህሩ ጦርነቱ በትግራይ ክልል ባሉ ባለስልጣናት ተንኳሽነት እንደሚጀምርም አክለው ተናግረው ነበር። ሆኖም ይህንን ጦርነት እግዚአብሔር ለንጹሃን ብሎ መከራውን ያሳጥረዋል ሲሉም ተናግረው እንደነበር ይታወሳል። በተጨማሪም ኢትዮጵያ በትንሳኤዋ ዋዜማ ደግሞ ከመከራዋ ወደ ሌላ መከራ የምትተላለፍ በመሆኑ ከጦርነት ወደ ሌላ ታላቅ ወረርሽኝ ትሸጋገራለች። ይህ ከባድ ወረርሽኝ ኮሮና ይሆን እንዴ ከተባለም እረ በፍጹም ይሆናል መልሱ። ምክንያቱም ኮሮና ይሻል የለም እንዴ የሚያስብል በ24 ሰዓት ውስጥ አጣርፎ ወደ መቃብር የሚያወርድ አስፈሪና አስደንጋጭ ወረርሽኝ ነው። ወረርሽኙ ለሰው ልጅ ብቻ አይደለም ለከብቱም ይመጣበታል እንጂ ጨካኝ ረሃብና ሞት ደግሞ ከፊታችን በተጨማሪነት ይጠብቀናል። እግዚኦ የሚያስብል እንዲህ በትዕቢት ተወጥረን እግዚአብሔር እኛን ለመማር ምክንያት እስኪያጣ ድረስ ያደረሰንን ታላቅ ትዕቢት የሚያስተነፍስ ታላቅ ረሃብና ሞት። እዚህ ላይ ግን ይህ መልእክት ህዝቡን ለማስፈራራትና ለማሸበር ሳይሆን ትውልዱ ቆም ብሎ ከዚህ ቀደም በአባቶቻችን የተላለፉትን መልእክቶች አጢኖ ራሱን ዝቅ በማድረግ ልቡንም በንስሐ በማጠብ ወደ አምላኩ ይመለስ ዘንድ ለማስታወስ ነውና ከልባቸው ስሙት። ከዚህ ሁሉ ለማምለጥም ቀድሞ ራስን ለካህን ማስመርመር፣ ሁልጊዜም መጾም፣ መጸለይ፣ የስጋን ፍላጎትም ለማዳከም መስገድ ያስፈልጋል ይላሉ መምህሩ። በዚህች ቅድስት ምድር ዘርና ብሔር ተለይቶ ብዙ ሰው ተገሏል። የዘር ጭፍጨፋን በሚያመላክት መልኩ ክርስቲያኖች በማዕተባቸው የተነሳ ከመኖሪያ መንደራቸው ተፈናቅለዋል። አብያተ ክርስቲያኖቻቸው ተቃጥለውባቸዋል። አገርን የሚያስረክቡ አባቶች፣ አገርን የሚረከቡ ሕፃናት፣ አገርን የሚወክሉ እናቶች፣ አገርን ጸንሰው የሚወልዱ እናቶች ነፍሰ ጡር እያሉ በታላቅ ጭካኔ እንደ ዱር አውሬ ታድነው ተገለዋል። በዚህች ታላቅና ገናና ምድር ያልተፈጸመ እረ ይህ ቀርቷል የምንለው ኃጢአት ያለ አይመስልም። ክቡር የሆነው የሰው ልጅ ክቡርነቱን አጥቶ እየመነመነ ይገኛል። የሰው ልጅ ወደ ቀደመ መቅደስነቱ ለመመለስ ደግሞ መፍትሄው በእጁ እንደሆነ መምህሩ ደጋግመው ይናገራሉ። ጸሎት፣ ጾም፣ ስግደት። በመጨረሻም ይላሉ መምህር ሰለሞን፣ በመጨረሻም ግፈኞችና ገዳዮች ከእግዚአብሔር ጋር ይቆሙና ሂሳባቸውን በደንብ ያወራርዱታል። ንጹሃንን የገደሉ ያፈናቀሉ፣ ቤተክርስቲያንን ያፈረሱ እና ያረከሱ የእግዚአብሔርን የመመስገኛ ቅዱሳን መካናትን ክርቤት ለኩሰው በማቃጠል እንደ ደመራ እሳት ከበው የሞቁ በምድር የልጆቿን ስቃይ ያየች እመቤታችን ድንግል ማርያምን ያሳዘኑ አገረ ኢትዮጵያንም የደም ምድር ያደረጉ ወየውላቸው። በሰው ላይ የፈረዱት ሞትና እንግልት በተራቸው የራሳቸውን በር ያንኳኳል። እግዚአብሔር አምላክ ሲፈርድና ሲቀጣ የሰራኸውን ግፍ ከልቦና ሰሌዳ ላይ በደንብ እንድትጽፈው ያደርግሃል። ሞትን ይመኟታል፣ ግን አያገኟትም። በነገሮች ተማረው ራሳቸውን ማጥፋት ቢፈልጉም እንኳን ራስን የማጥፋት ሐሳባቸውን ከራሳቸው ላይ ይወስድባቸዋል፣ ከልቦናቸውም ይሰውረዋል። የሰው ልጅን ሶስት ነገሮች እጅጉን ያስፈሩታል። እነዚህ ሶስት ነገሮች በይበልጥ የሚያስፈሩት ደግሞ ለግፈኞች ነው። አንደኛው ጣረ ሞት፣ ሞት መምጣቱን ሲያመላክት፣ ሁለተኛው በገናናው በእግዚአብሔር ዙፋን ፊት ለፍርድ መቆም ነው። ከዛ ከተከበረው ከተቀደሰው ዙፋን ፊት መቆም ለግፈኞች ፍርሃትን፣ ታላቅ የሆነ ጭንቀትን ያመጣልና፣ ሶስተኛዋና ከሁሉ ይበልጥ የምታስፈራው ከዛ ከታላቅ ዙፋን የሚሰማው የመጨረሻው የፍርድ ውሳኔ ወይም ብይን ነው። የገዳዮችና የግፈኞች ሞት እጅግ አስፈሪና አስጨናቂ ነው። ምክንያቱም ምንም ተስፋ የሚያደርጉት ከፍርዱም ሊታደጋቸው የሚችል በጎ ነገር የላቸውምና። የኛ ሞት እንደዚህ አስጨናቂ እንዳይሆን በጉብዝና ወራቶቻችን የኃጢአት ሸክሞቻችንን በንስሐ አማካኝነት ከላያችን ላይ አራግፈን መጣል ይኖርብናል። ቀደም ብለን እንደተነጋገርነው የተነገረው መፈጸሙ ላይቀር የሚተላለፍልንን መልእክቶች ችላ ከማለት ተቆጥበን ጆሮ ልንሰጣቸው ይገባል። ጊዜ ወስደን ቆም ብለን ልናገናዝባቸውም ያስፈልጋል። እንደሰራነው ስራ እንደ በደላችን ክብደት ቢሆን ኖሮ የአንበጣ መንጋ ራብና ጎርፍ አይደለም ሌላም ነገር በታዘዘብን። ነገር ግን እግዚአብሔር ከእነዚህ እንኳን እኛ ልጆቹን ለማትረፍ በተለያዩ መንገዶች መልእክቶች እንዲደርሱን እያደረገ ነው። ጊዜው ረፍዶ ሳይመሽብን ወደ ቀደመው መልካሙ መንገድ እንመለስ። አበቃን። ውድ ተከታታዮቻችን የዛሬው መርሃ ግብራችንን በዚሁ እናበቃለን። መልእክቱ ለሌሎችም እንዲዳረስ ቪዲዮን ላይክ እና ሼር በማድረግ ይተባበሩን። እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። መልካም ጊዜ